ወደ ሌሶቶ እንኳን ደህና መጡ። የአፍሪካ አልፕስ ተራሮች በመባል የምትታወቀውና ሙሉ በሙሉ በደቡብ አፍሪካ ሪፐብሊክ የተከበበች ብቸኛ ነፃ ሀገር። የዓለማችን እጅግ አስገራሚ የጂኦግራፊያዊ እንቆቅልሽ ነች። እንዴት ነው አንድ ትንሽ ሀገር ምንም አይነት የባህር በር ሳይኖራት እና በኃያል ጎረቤት ሙሉ በሙሉ ተከባ ሉዓላዊነቷንና ብሔራዊ ማንነቷን ለዘመናት ጠብቃ ለመቆየት የቻለችው? ታሪኳን የሚገልጸው ውሃ፣ ተራሮችና አንድ ብልህ ንጉሥ ናቸው። ይህ የሌሶቶ አስደናቂ የታሪክ ጉዞ ከአውሮፓውያን ወረራ እስከ ዘመናዊ የፖለቲካ ትግል ድረስ ያደርሰናል። የሌሶቶ ታሪክ የሚጀምረው በ19ኛው ክፍለ ዘመን መጀመሪያ ላይ ነው። በዚህ ጊዜ ደቡባዊ አፍሪካ በጦርነትና በግጭት በተለይ ዲፋቃኔ በተባለው የጎሳ መፈናቀል ምክንያት ትታመስ ነበር። የባሶቶ ሕዝቦች በንጉሥ ሞሾሻ አንደኛ አመራር ስር አንድ ሆኑ። ሞሾሾ ብልህ፣ ሰላማዊና ታጋሽ መሪ ነበር። ከሌሎች ነገዶች ጋር ከመዋጋት ይልቅ ተራሮችን በመጠቀም ራሱን ለማግለል ወሰነ። ዋናው የጥንካሬያቸው ምሽግ የሆነው ታባ ቦሲዩ የሌሊት ተራራ የሚባል ከፍ ያለ ጠፍጣፋ ተራራ ላይ መሽጎ ሕዝቡን ሰበሰበ። ሞሾሾ መሪ ብቻ ሳይሆን የፖለቲካ ሊቅም ነበር። ተቃዋሚዎቹን በሰላም ይመልስ ነበር። ምሽጉ ላይ ወድቆ የተያዘን ጠላት እንኳ ሳይቀር በስጦታ ወደ መሬቱ ይመልስ ነበር። ይህ ዲፕሎማሲያዊ ብልሃቱ በጦርነት ከተገኘ ድል የበለጠ ሕዝቦችን አስገኝቶለታል። የሞሾሾ ስኬት ግን ብዙም ሳይቆይ አደጋ ውስጥ ወደቀ። በ19ኛው ክፍለ ዘመን አጋማሽ በአውሮፓውያን ሰፋሪዎች በተለይም በደቡብ አፍሪካ የቦር ሰፋሪዎች መስፋፋት ተራሮች አዲስ ጦርነት አመጡ። ቦሮች የሌሶቶን ለም መሬት ለመውረስ ሞከሩ። ንጉሥ ሞሾሾ በድንገት ኃይለኛ ወታደራዊ ትግልና የሰላም ድርድር መካከል ሚዛን መጠበቅ አስፈለገው። መሬቱን እንዳያጣ ከቦሮዎች ጋር መዋጋት አስፈላጊ ቢሆንም ሞሾሾ የሚያስፈልገው ጠንካራ የውጭ አገር እንደሆነ ተገነዘበ። በመጨረሻም በ1868 ዓ.ም ሞሾሾ ሉዓላዊነቱን ለመጠበቅ ብቸኛው መንገድ የብሪታንያን ጥበቃ መጠየቅ መሆኑን ወሰነ። በዚህ ድርጊት ታዲያ ቤሱቶላንድ የሌሶቶ የቅኝ ግዛት ስም የብሪታንያ ፕሮቴስቶሬት ሆነች። ይህ ድርጊት ጃፓን የወሰደችውን አይነት አንድ እርምጃ ወደ ኋላ ወስዶ ሁለት እርምጃ ወደፊት መሄድ የሚል ስትራቴጂ ነበር። ሞሾሾ በራሱ ፈቃድ ሉዓላዊነትን ለብሪታንያ አሳልፎ በመስጠት የቦሮች የይገባኛል ጥያቄ እንዳይፈጸም አገደው። በ1910 ዓ.ም አራቱ የቦርና የእንግሊዝ ግዛቶች ተዋህደው የደቡብ አፍሪካ ህብረት ሲመሰርቱ ሌሶቶ ወይም ቤሱቶላንድ ከዚህ ውህደት ውጪ እንድትሆን የሞሾሾ ጥበቃ ዋስትና ሰጣት። ይህ የፖለቲካ ውሳኔ ሌሶቶ በዓለማችን ልዩ የሆነች በሌላ ሀገር የተከበበች ነፃ ደሴት እንድትሆን አደረጋት። ይህ ነፃነት ቀላል አልነበረም። ሌሶቶ የፖለቲካ ሉዓላዊነትን ብታገኝም በኢኮኖሚ ግን ሙሉ በሙሉ በደቡብ አፍሪካ ላይ ጥገኛ ነበረች። የሌሶቶ ወንዶች አብዛኛውን ጊዜ በደቡብ አፍሪካ ማዕድን ማውጫዎች ውስጥ ለመስራት ይሰደዱ ነበር። በ1966 ዓ.ም
ሌሶቶ በመጨረሻ ነፃነቷን ስታገኝ ሉዓላዊነትን በጂኦግራፊያዊ እስር ውስጥ ማስጠበቅ ተግዳሮቷ ሆነ። በዘመናዊው ዘመን ሌሶቶ የውሃ ኃይሏን በመጠቀም በታላላቅ የውሃ ማጠራቀሚያ ፕሮጀክቶች አማካኝነት ውሃ ለደቡብ አፍሪካ በመሸጥ የኢኮኖሚ ጥቅሟን ለማስጠበቅ ትጥራለች። የሌሶቶ ታሪክ የሚያሳየን ጂኦግራፊ ዕጣ ፈንታ ቢሆንም ብልህ አመራርና የሕዝብ ጽናት ደግሞ ዕጣ ፈንታን ሊቀይር ይችላል የሚለውን ነው። ይህች ትንሽ የሰማይ መንግስት የፖለቲካ ብልሃትና የባህል ሉዓላዊነት ታላቅ ምስክር ናት። የሌሶቶን ጽናት እንዴት አያችሁት? አስተያየታችሁን ኮመንት ላይ አካፍሉኝ። በሚቀጥለው ጊዜ በሌላ አስገራሚ ታሪክ እንገናኛለን።